አህመድ ሰይድ እባላለሁ። የአንኮ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ ነኝ። ዛሬ የምናስተላልፈው መልእክት የሰሜን ሸዋ ዞን ጤና መምሪያ እና እንደዚሁም የደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ባስተላለፉልን መልእክት መሰረት የአይን ሞራ ግርዶሽ እና የአይን ፀጉር መቀልበስ ችግር ያለባቸውን የህብረተሰብ ክፍሎች ከኬር ብላይንድነስ ፕሮጀክት ጋር በመተባበር ከህዳር 15 ከ21 ድረስ በዘመቻ መልክ በነፃ ለህብረተሰቡ አገልግሎት እንደሚሰጥ መልእክት ተላልፎልናል። ስለዚህ በዚህም መሰረት የወረዳችን ማህበረሰብ ይሄ ችግር ያለባቸው የህብረተሰብ ክፍሎች የአይን ሞራ ግርዶሽ ችግር ያለባቸው፣ የአይን ፀጉር መቀልበስ ችግር ያለባቸው፣ እንደዚሁም ካሁን በፊት የአይን ፀጉር ችግር ኖሮባቸው ተሰርተው በድጋሚ እንደገና ገርሽቶ የታመሙ የህብረተሰብ ክፍሎች እና እንደዚሁም ማንኛውም የአይን ችግር ያለበት ማህበረሰብ ይህን አገልግሎት እንዲያገኝ በወረዳችን የልየታ ስራ ይሰራል። የልየታ ስራው ህዳር 4 ማለት ሐሙስ ቀን በልዩ አምባ ጤና አጠባበቅ ጣቢያ፣ እንደዚሁም ህዳር 6 በጎረቤላ ጤና አጠባበቅ ጣቢያ ከደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በመጡ ባለሙያዎች የልየታ ስራ ይሰራልና ስለዚህ ህብረተሰቡ ይሄንን የነፃ አገልግሎት እንዲያገኝ መልእክቱን ማስተላለፍ እንፈልጋለን። የአንኮ ወረዳ መንግስት ኮሚኒኬሽን የፌስቡክ ገጽ የሚከታተሉ ሁሉም የህብረተሰብ ክፍሎች የዚህ አይነት ችግር ያለባቸውን የህብረተሰብ ክፍሎች መልእክቱ እንዲደርሳቸው በማድረግ በእለቱ ተገኝተው የልየታ ስራ ተሰርቶላቸው አገልግሎቱን እንዲያገኙ መልእክታችንን እናስተላልፋለን በእኛ በኩል።